ወንድማችን ማስተር አብነት ህክምና መልስ ያስተላለፈው መልእክትና አዳምጠውና እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላ ሰላም ነዝነታ ይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ ለህክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከህክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት የተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ህዝብ፣ ለሃይማኖት አባቶች፣ ለመንግስት የሥራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ህክምና እንዳደርግ በቅርበት ከጎኔ ሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ወንድማችን ማስተር አብነት ያስተላለፈው መልእክት ሁላችሁም እንደሰማችሁት ነው። ወንድማችን ማስተር አብነት እንኳንም ህክምናህን አጠናቀህ በሰላም በጤና ለቤተሰቦችህ፣ ለልጅህ እንዲሁም ደግሞ ለአድናቂዎችህ፣ ለሚወዱ ለሚያከብሩ እንኳንም ለሀገርህ በሰላም አበቃህ። ኢንሻአላህ በሽታህ የመጨረሻ እንደሚሆንልህ ተስፋ አደርጋለሁኝ። የምንጊዜም ዱዓዬ ነው ማለት ነው። እስኪ ሁላችሁም ዱዓ አድርጉለት፣ ሁላችሁም ደስታችሁን ግለጹ። ማስተር አብነት በሰላም ህክምናውን አጠናቆ ለሀገሩ ስለበቃ የተሰማችሁን ደስታ ሁላችሁም ኮሜንት ላይ ጻፉልኝ። እኔ በራሴ በበኩሌ በጣም ደስ ብሎኛል። ህክምናው ስለተሳካለት በሰላም ታክሞ ለሀገሩ፣ ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ለሚወዱት ለሚያከብሩት በሰላም እንደዚህ ቆሞ ስላየነውና ለሀገሩ ስለበቃ በጣም ደስ ብሎኛል። እውነት ለመናገር ጥሩ ሰው በአሁን ሰዓት ማግኘት በጣም ከባድ ነው። ገባችሁ? ሁላችንም እናወራለን፣ ሁላችንም የሆነ ነገር እናስባለን፣ እናቀዳለን። ግን ያቀድነውንና ያሰብነውን ወይንም ደግሞ በቃ እናደርጋለን ያልነውን ነገር የምናደርገው ጥቂቶች ነን። ገባችሁ? ሁላችንም ኸይር ስራ መስራት እንፈልጋለን፣ ግን ደግሞ በቋሚነት አንሰራውም። ገባችሁ? በአሁን ሰዓት ደግሞ እንደ ማስተር አብነት ቅን ሰው፣ ጥሩ ሰው ለሀገሩ፣ ለወገኑ፣ ለአዛውንቶች እንዲሁም ደግሞ ለወጣቶች በበሽታ ለሚሰቃዩት ያስፈልገናል። ገባችሁ? በሽታ በእርግጥ ለማንም አንመኝም፣ ወዳጅም ሆነ ጥላትም ሆነ እኛ ያ ሰው ስለተሰቃየ ስለታመመ ምንም የምንጠቀመው ነገር የለም፣ የምንጎዳውም ደግሞ እንደዛው የለም። ስለዚህ ለሀገሩ ስለበቃ እኔ ህክምናው ተጠናቆ በሰላም ለሀገሩ ስለበቃ በጣም ነው ደስ ያለኝ ማስተር አብነት ማለት ነውና ሁሉም የታመመ፣ የተቸገረ፣ የተራበ፣ የታረዘ ሁሉም እንዳገኝ ምኞቴ ነው። ማንንም አይሰቃይ፣ ማንንም አይታመም፣ ማንንም አይራብ፣ ማንንም አይጎዳ። ምክንያቱም መጎዳት በጣም ከባድ ነው። ለተመልካች ቀላል ነው፣ ግን ለኖረበት ሰው በጣም ከባድ ነው። ገባችሁ? አንድ ሰው ፊት እርዱኝ ብሎ መቆም እጅግ ይከብዳል። በአሁን ሰዓት እርዳታ ራሱ ላለው ሰው፣ አሽቃባጭ ላለው፣ ወዳጅ ላለው፣ ወገን ላለው ሆኗልና ሱብሃንአላህ ሁሉም ነገር ይገርመኛል እኔ አንዳንድ ሳስበው ማለት ነው። ለካ በቃ የእርዳታ ራሱ ፈናለው። ገባችሁ? ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።